ድርጅታችን አኮያ ግሩፕ በስሩ ከሚያስተዳድራቸው ድርጅቶች መሃል አንደኛው አኮያ ፕሮፐርቲስ ይባላል። ኦፕሬት ማድረግ የጀመርነው የዛሬ 4 ዓመት አካባቢ ነው። ነገር ግን በዚች 4 ዓመት ቆይታችን በኢንዱስትሪው 3 ሳይቶችን በጣም በተሳካ ሁኔታ ለመገንባት ችለናል። በአኮያ ግሩፕ ስር ከሚተዳደሩ ድርጅቶች መሃል አኮያ ሞተርስ፣ አኮያ ኮፊ፣ አኮያ ቱር ኤንድ ትራቭል፣ ሌላኛው ደግሞ እህት ኩባንያ የሆነው እና የአኮያ ፕሮፐርቲስን የግንባታ ሂደት በጣም ጥራት ባለው እና ዘመናዊ ቴክኖሎጂን በመጠቀም የሚያከናውነው ኢኒያዝ ኮንስትራክሽን ይገኙበታል ማለት ነው። አኮያ ፕሮፐርቲስ በከተማችን ፕራይም የሆኑ ቦታዎች ላይ የግንባታ ስራዎችን እያከናወነ ይገኛል። ከዚህ መሀል ለምሳሌ የመጀመሪያ ፕሮጀክታችን የሆነውን አኮያ ዋን ከደንበል ጀርባ ገንብተን ለገዢዎች ወይ ደግሞ ለደንበኞቻችን አስረክበናል። በመቀጠል ደግሞ ሁለተኛ ፕሮጀክታችን የሆነው እና የሁለቱም ፕሮጀክቶቻችን መገኛ አንድ ቦታ ነው። እሱም ደግሞ ፒያሳ ከሞናርክ ሆቴል ጀርባ 2 ፕሮጀክቶችን በጣም በፍጥነትና ልዩ በሆነ ጥራት ገንብተናል ማለት ነው። ከዛ በመቀጠል ደግሞ አሁን ላይ እየገነባናቸው የሚገኙ ፕሮጀክቶች አሉ። የሶስተኛው ፕሮጀክታችን የሆነው ኦዞን ሳይታችን ሰሜን ማዘጋጃ ይገኛል። አራተኛ ፕሮጀክት የሆነውን ኖቪሊቲ ሳይታችን ፒያሳ ላይ ይገኛል። የኛ ሌተስት ፕሮጀክት ደግሞ አሚሊያዝ ይሰኛል። እሱ የሚገኘው ሳር ቤት ከካናዳ ኤምባሲ ጀርባ ነው። የኢትዮ ሪል ስቴት አዋርድ ላይ እጩ በመሆናችን እጅግ ደስተኞች ነን። የኢትዮ ሪል ስቴት አዋርድ ለአልሚዎች መዘጋጀቱ በእውነቱ በጣም ትልቅ ፋይዳ እንዳለው ይሰማኛል። ከዚህ በፊት ያልተሳተፍንባቸው ነገር ግን አሁን ላይ ልናመጣቸው የምንችላቸውን ፕሮዳክቶችን ይዘን እየመጣን ያለ ነው። በአጠቃላይ አሪፍ ነገር ጠብቁ ለማለት እንወዳለን። እናመሰግናለን።